በእግዚአብሔር ፊት ቀርበ ብታረግልኝ ይሻላል አይደለም። እባክህ 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 እንደው እባክህ ደስ ካለ እግዚአብሔር ሆይ እናርገው። እንደዚህ አይነት ጸሎት እንዳትጸልዩ ሞክር ነው የሚልህ። እኔ አልችልም የለውበትም ግደለኝ ብለህ ነው መቅረብ ያለው። ግደለኝ የምታረገኝን አርገኝ ስትለው የሚያረግን ያረጋል። በእግዚአብሔር ፊት ድፍት በቃ እንባ ለቅሶ ልምምጥ ልመኗን አይታችሁታል። ልጄን ማርልኝ ልጄን ማርልኝ ልጄን ማርልኝ ሳይነቅፍ በልግስና እንደሚሰጥ የገባት የዳዊት ልጅ ስትለው ነው። ጌታዬ ላንተ ስል ለእኔ ስትል ብትሉ ላንተ ስል አትሉ። ራስን አዋርድ ማለት በተገጣጠሙ ቃላት አይደለም፣ ውርደት የልብ መሰበር ነው። ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠው እግዚአብሔርን ይለምን፣ ለእርሱ ይሰጠዋልም ይሰጠዋል። ከእናንተ ምክንያቱም በመከራ ስታልፉ ከእውቀት በላይ ጥበብ ነው የሚያስፈልገው። እምታውቁትን ነገር መሬት አውርዳችሁ የምትኖሩበት መንገድ ነው ጥበብ። የገባችሁን የተረዳችሁትን ነገር መሬት አውርዳችሁ ወክ የምታረጉበት መንገድ ነው ዊዝደም። ኖሌጅ እዚህ ውስጥ ነው የሚቀመጠው። ዊዝደም እግር ላይ ወርዶ በነገሩ ላይ አዛምደ የምትኖርበት መንገድ ነው። በመከራ መካከል የሚያስፈልገው ጥበብ ነው። ኦልሬዲ ስትማር ኖርሃል፣ ስታጠና ከርመሃል፣ ስትጸልይ ኖርሃል። የምታውቀው ነገር አለ፣ የገባ ነገር አለ። አዎ ያንን የምትኖርበት መንገድ ጥበብ ነው። ስለዚህ በዚህ መከራ መካከል ስታልፉ ከእናንተ ማንም ጥበብ ቢጎለው ይልና ሳይነቅፍ በልግስና የሚሰጠው እግዚአብሔር የተጠራበት አይደል? ይሄ እግዚአብሔር ሳይነቅፍ በልግስና የሚሰጠው እግዚአብሔር እንደዚህ አይነት አምላክ መሆኑን ማመን አለበት ስትጸልይ። ሳይነቅፍ በልግስና ሰጪ ነው እግዚአብሔር። ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ማለት ባይዘው ትክክለኛ ቃሉ የለማኝ እንትን ማንነት ማለት እግዚአብሔርን ይለምን። ሲለምን ልመና ውስጥ ትህትና አለ። ልመና ውስጥ ልምምጥ አለ። በእግዚአብሔር ፊት ቀርበ ብታረግልኝ ይሻላል አይደለም። እባክህ 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 እንደው እባክህ እንደው ደስ ካለ አንዳንድ ሰው እንደዛ ነው አይደል? አንዳንድ ሰው እንደዛ ነው። እግዚአብሔር ሆይ እናርገው። እንደዚህ አይነት ጸሎት እንዳትጸልዩ ሞክር ነው የሚልህ። እኔ አልችልም የለውበትም ግደለኝ ብለህ ነው መቅረብ ያለው። ግደለኝ የምታረገኝን አርገኝ ስትለው የሚያረግን ያረጋል። እውነቴን ነው የምነግራችሁ። እኔ አንዳንድ አሁን እንደዚህ ብላችሁ አትጸልዩ። እኔ ሸክላ ነኝ፣ እኔ ነን ካፈራን የተሰራ ነው። ካዳችሁ እንደሱ ነው። ታው ነን። አሁን ሸክላ ነኝ ማለት አሁን ሸክላ ነኝ ማለት አይደለም ትርጉሙ አይደል? ይሄ መዋረድ የትህትና ቃል አይደለም ይቃሉ። ዝቅ ብለህ እንደማትችል እግዚአብሔር የሚያግዘው የማይችል ሰው ነው። አየህ እችላለሁ ካልክ ትችላለህ፣ ቀጥል ነው የሚል። እማትችል ከሆንክ ነው የሚረዳ። አልችልም ማለት አለብህ፣ ባይዘው ማውጣት አለብህ። ከባድ ነው ለኛ በእውነት መገዛት። አሁን እኛ በእውነት ነው የምልህ። አሁን እዚህ ውስጥ አድዋ ይተዋጋል የለም። በታሪክ እኮ ነው ቀና ብለን ያለን አባቶቻችን ብለን እኛ ልመና ይጨንቀናል። በእግዚአብሔር ፊት ደፈት ብላችሁ በቃ እንባ ለቅሶ ልምምጥ። አንድ በጣም ወዶ ቃል አለ። መዝሙር 40 ነው ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም አይደል? ከዛ ግን ጸለይኩ ነው እንዴ? ቆይቼ ደጅ ጠናው ጸለይኩ እኮ አይደለም። የህይወት ስርዓት ነው። አቆይቶታ ጸሎት ያልቀባል። ከዛ እምትለውን በሙሉ ብለህ ጨረሰህ እኮ ነው አልቆ ይዞ ቆየው። የት ደጅ ውስጥ አስገብቶት መሰል እየተያዩ እንዳይመስል እኮ
አንኳኳለሁ አለ። እግዚአብሔር እንዴት ነው የሚያበሳጭ ሰው ቁጭ ብሎ ስታንኳኳ? አትምጣ ጥሩ እኮ ነው። አትግባ አንድ ነገር ነው። ዝም ፈተና ዝም። አንድ ያቺ ሴት ማን ነው ስሟ? ስሟ አልተጠቀሰም። እዚህ ላቸው ኢየሱስ እየሄደ እየተከተለች የሚል ቃል አለ። ግሪካን እንደ ኢትዮጵያውያን አይደሉም። ሲጸልዩ ጣዖታቶቻቸው ፊት ክብሯን እየጣለች አቧራ ባቧራ እየሆነች እግሩ ስር እየወደቀች ጣዖታቶቻቸው ጋር እንደሚሆኑት ነው ኢየሱስ ጋር የምትሆኑ። ቀጥሎ ኬዟ ከባድ ነው። ልጇ ናት የታመመችው። እየተንከባለለች ልጄን ፈውስልኝ። ደግሞ ልጄን ፈውስልኝ ብቻ እኮ እንዳይመስል የዳዊት ልጅ ብላ ጠርተዋለች። ታውቃለህ? አይሁዳዊ ነው የዳዊት ልጅ ማለት። ዳዊት አይሁዳውያን ነው። ያው ሲቲዝንሺፕ በለው ቦርድ ምንም ሁሉ ሰባብራው ነው የመጣችው። የዳዊት ልጅ ሆይ ልጄን ፈውስልኝ ስትለው መጽሐፍ ልጅ ዘመ ብሏት ሄደ የሚል ቃል ጸጥ አላት። ዝም ብሎ ተራ ሴት እየተከተለች ስትጮህ የሚል ቃል አለ። ጴጥሮስ መንፈስ ቅዱስ አልተሞላም፣ ሰው አይታገስም፣ አይሸከምም። ሰው መምህር አለው። አቤት አለ። እየተከተለች እንዳታስቸግረን ግሩፑን ረበሸችው አለ። በጠበጠችን አለ። ምንድን እኛ አንተን ብለን ወጥተን ምንድን የምታስረብሸን? መልሳት እስቲ ሲለው እሷን ዝም ብሎ ጴጥሮስን መምህር ሲለው አቤት አለው። እሷ እምነቷ ታላቅ ነው። እሱ የሰናፍጭ ቅንጣት እምነትም የለውም። ምክንያቱም እምነት ስጠን ሲሉት የሰናፍጭ ቅንጣት የምታህል ቢኖራቸዋል የለም ነው። እሷ ዝም ቢላት ትከተላለች። ጴጥሮስን ዝም ቢለው ባክ ነው የሚያደርገው፣ እንዳያረግ ነው። ሐዋርያ ሥራ ላይ ነው ሰውየው የበሰለው። አዎ በየመንገዱ እየተመለሰ የሚመለሰው ኢየሱስ። ሴጣን ሊያበጥር መጣ የተባለው እኮ እሱን እኮ ነው። ይሄዳል ሴጣን ሰፈር ጠቃል እንትኑ ሰፌድ ላይ ቁጭ ይላል ሊያበጥረው ሲል ኢየሱስ ከአየር ላይ ሴጣን ሊያበጥር የሚለው ሰፌድ ላይ በድግ ሊያደርገው ሲል ኢየሱስ ብድገት ታው ማለድኩልህ ይሏል። ና ተመለስ፣ ና ተመለስ። ልመኗን አይታችሁታል። ልጄን ማርልኝ፣ ልጄን ማርልኝ፣ ልጄን ማርልኝ። ሳይነቅፍ በልግስና እንደሚሰጥ የገባት የዳዊት ልጅ ስትለው ነው። ንጉሥ ነህ፣ ሁሉ አለ፣ ትሰጣለህ አለችው። የዳዊት ልጅ የናዝሬቱ ኢየሱስ ቢሆን የናዝሬት ከተማው ነው። የዳዊት ልጅ ከሆነ ግን ሮያል ፋሚሊ ነው። ላይኔጅ መሲያኒክ ነህ እና ሁሉ አለ፣ ትችላለህ ነው እና ስጠኝ ነው። አየህ፣ ሳይነቅፍ በልግስና እንደሚሰጥ ገብቷታል። አልመለስም ያለችው ለዛ ነው እንጂ ኢየሱስ አይተው ዝም ብለው እንዲህ እግሩ ስር ስትወድቅ እኮ ተሻግሯት ሄደ። በላዩ ላይ አትመለስም እንዴ? አውቀዋለች ማን እንደሆነ። እየጨከነባት ሳይሆን እምነቷን እየወጣው እንደሆነ ገብቷታል። ለነ ጴጥሮስ አይ በሌክቸር ደረጃ ክፍሉ ሰጥቷቸዋል። አሁን እንትን ቮኬሽን አለው ክላሱ። አሁን ደግሞ በተግባር እያስተማረ ነው። አይ ሰናፍጭ ቅንጣት እምነት የለውም፣ ይኸውልህ እምነት እያለው ነው። ሁሉን ትተን ተከተልን ትርፋችን ምንድን ነው እያለ የሚከተል ሰውዬ የእኛ አይነት ናቸው። ይሄ እኛ እንደሱ የምንጸልየው ጌታ ላንተ ስል ላንተ ስል ለእኔ ስትል ብትሉ ላንተ ስል አትሉ። ለእኔ ስትል መስቀል ላይ ሞት ከበለብ ጀምር ምንም ለእግዚአብሔር አርጋ ይበቃል። እስቲ አሜን በሏ። ሞተን ራሱ በእውነት ትንሽ መለስ ባረገልን እንኳን ኖረን ያ መልሳት ሲለው ጌታ ኢየሱስ ምንድን ያለው? አንቺ ሴት አላት። አስበው እንግዲህ ኢየሱስ አንቺ ሴት ሲል የተከበረ ሰው ራሱ አንቺ ሴት ካለ ሰው አንቺ ሴት ሲላት አቤት ስትል የልጆችን እንጀራ ለውሾች አልሰጥም፣ ቆይቼ ደጅ ታንኳኳል። የልጅን ለውሾች አልሰጥም ሲላት ልክ ነህ፣ ልክ ነህ፣ ልጆቹ እነሱ ናቸው አለችው እነ ጴጥሮስን። አዎ እኛ ውሾች ነን አሕዛብ። የልጅ ለውሻ አይሰጥም፣ ማነሩም አይፈቅድም። ልጅና ውሻ እንዴ ጎን ለጎን ይቀመጣል? ግን መምህር አለችው አቤት ልጆች ሲበሉ ከገበታቸው ፍርፋሪ ሲወድቅ ቡችሎቹ ገብተው ይለቅሙታል። ቦታው ነው የሚለያየው፣ ምግቡ አንድ አይነት ነው አለችው። እነሱን ከመስቀል በፊት እየፈወስክ ነው፣ እኛን ከዛ በኋላ ነው። እስቲ ቀድሜ እኔ ከስር ልልቀም። ምንድነው? እነ ጴጥሮስ ልጆች ናቸው ነው ሲበሉ ይጥላ ያዝረከረካሉ ነው አይደል? ልጅ እኮ ሲበላ 25% አይጎርስም፣ ይወድቃል በሙሉ። እና ጴጥሮስ ወደዚህ ወደዛ እያለ ሲያዝረከረክ የኔ ልጅ ከስሩ መታ ትልቀመው ምግቡን። ጌታ እንደዚህ አላት፣ አንቺ ሴት አላት ድጋሚ ፋታ አልሰጣለችው። አቤት እምነትሽ ታላቅ ነው፣ የፈለግሽው ሁሉ ይሁንልሽ። እንደሱ አይደል የሚለው ቃሉ?
መጽሐፍ እኮ ወደ ቤቷ ስትመለስ አጋንንቱ ወጥቶ ልጇም ተኝታ አጋንንቱ ይውጣ ይግባ አላለም ኢየሱስ። የፈለግሽው እሷና ኢየሱስ ሲስማሙ ሰይጣኑ ይወጣ። የዴሊቨራንስ ሚኒስትሩን አሳደገው ኢየሱስ። የሴትዮዋ እምነት እኮ ዳዊትን ቆየች ደጅ ጠናሁት አቆየኝ አለ። ክረምት፣ በጋ፣ ፀሐይ፣ ዝናብ፣ ሌሊትና ተፈራረቀብኝ። ልብሱ ላይ ሊያልቅ ይችላል። እየጸለየ ተደፍቶ እግዚአብሔር ወይ እባክህ እያሉ ከዛስ መጣ እግዚአብሔር ዘንበል አለልኛልና ደጅ ጠናሁት ብሎ ከዛስ እርሱ ዘንበል አለልኝ። ከዛ ግን ዘንበል አለ ብቻ አይደለም። ዘንበል አለ በቂ ነው በቂ ነው። ግን እሱ ከመጣ ዘንበል አልኩ ብቻ አይደለም። ዘንበል አለልኝ አለ። ከሚውጥ ጭቃ ከረግረግ ማጥ ከሚውጥም ጭቃ ውስጥ አወጣኝ። እግሬን በአለት ላይ አቆመ፣ አረማመዴንም አጸናው። ምን ማለት ነው? የእድሜ ልክ ነው። አንዴ ከመጣ እስኪመጣ ያሰቃያል። ከመጣ ግን አረማመድህን ሁሉ የሚቀጥለውን የላይፍ ታይም ፓዝህን ይቀይረዋል። እስኪመጣስ መታገስ ይሻላል። ግን አይደል የትም ኖሮ ባክኖ ከመሞት እግዚአብሔርን ታግሶ የሚቀረውን ዘመንን የክብር ማድረግ ይሻላል። ከናንተ መካከል ታግሶ እየሄደ ያለ ጥበብ የሚጎለው ካለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። አሁን ስሙኝ፣ እግዚአብሔር ያሰቃያል የሚል ትምህርት አይደለም ያለው። አንተ የምትቀርብበት ልብ እንዲያነ መሆን አለበት ነው። አሁን እግዚአብሔር ይዞብህ ቆይ ቁጭ በል ተንበርከክ ተነስ ይልሃል አይደለም። ከእግዚአብሔር አንጻር አይደለም። እንደ እግዚአብሔር ቸር የለም። እንደ እግዚአብሔር ሰጪ የለም። እንደ እግዚአብሔር የሚወደኝም የለም። እንደ እግዚአብሔር የሚራራልኝ የለም። ግን አንተ ስትቀርብ በዚህ አይነት ልብ ቅረብ ነው። በልመና ቅረብ፣ በትህትና ቅረብ፣ ዝቅ በል፣ ራስን አዋርድ ማለት በተገጣጠሙ ቃላት አይደለም። ውርደት የልብ መሰበር ነው። ትህትና ነው። የተዋረደ መንፈስ መያዝ ነው። ምክንያቱም መዝሙር 51 ላይ የተሰበረውን ልብ እግዚአብሔር አይንቀውም፣ የተዋረደውንም መንፈስ እግዚአብሔር አይተወውምና ይላል። አይ እግዚአብሔር እየሄደ እያለ ትዕቢተኞች መንደር እግዚአብሔር ዝም ብሎ ነው የሚሄደው። አይሰማም። ፈሪሳውያን አሁን ሲጸልዩ ዝም ብሎ ነው የሚሄደው። 80 ዓመት ጸልዮ ፈሪሳዊ እግዚአብሔር ሲያገኙ ሳትጸልይ መጣ ነው የሚለው። አይሰማማ። የተሰበረ ልብ ሴስ አያልፈውም ይላል። የተዋረደ መንፈስ አይንቀውም። እኔ ግን ወደዚያ ወደ ትሁት የሚል ቃል አንባቸዋል ኢሳይያስ ላይ። መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ወደዛ ሰው እመለከታለሁ። እስቲ አሜን በሉ። ሳይነቅፍ በልግስና የሚሰጠውን እግዚአብሔር ነው ይለምን። ቤጋር ለማኝ ትሁት ሆኖ እየተለማመጠ እንደሱ ያደርግ እግዚአብሔር ይሰጠዋል ነው የሚለው ቃሉ። እየተለማመጥክ ኑር ብቻ አይደለም፣ ሰጪ ነው እግዚአብሔር። አይነቅፍህም ሲሰጥህ። በየቀኑ ምን ለምነኝ አይልህም። ቀጥሎ ሲሰጥህ አይሰፍርም፣ በልግስና ነው። እችን ታክል አይልም፣ በልግስና እንካ። አሜን ነው። ያልጸለይከውን ሁሉ ነው የሚሰጥ። ክብር ለኢየሱስ ይሁን።